ቀይ ስር በሚበሉ ሰዎችና ቀይ ስርን በማይበሉ ሰዎች መካከል እጅግ በጣም ከፍተኛ ልዩነት እንዳለ ስንቶቻችሁ ታውቃላችሁ? ዛሬ የምነግራችሁ ቀይ ስር የሚበሉ ሰዎች የሚያገኟቸውን ጥቅሞች ነው። የመጀመሪያው ናይትሬት ነው። እንግዲህ ቀይ ስር የናይትሬት ይዘቱ ከፍተኛ ሲሆን ረዘም ላለ ጊዜ የኃይል ምንጭ እንዲኖረን ያደርጋል። የልብ ጤንነትን ለማሻሻልና እንዲሁም ስፖርታዊ እንቅስቃሴዎችን በሚገባ ለመወጣት በእጅጉ ያገለግላል። ሁለተኛ በብረት ወይም ደግሞ አይረን ንጥረ ነገር የተሞላ ሲሆን በደም ውስጥ ኦክስጅን በትክክል እንዲዘዋወር ይረዳል። በተጨማሪም የደም ማነስ በሽታን ይከላከላል። ሌላው ሶስተኛው ቤታሌን የተባለ ጸረ ኦክሲደንት የያዘ ሲሆን ሴሎቻችንን ከጉዳት ይጠብቃል፣ እንዲሁም ደግሞ ካንሰርንም ይከላከላል። አራተኛው ቫይታሚን ኤ ነው። እንግዲህ ቫይታሚን ኤ በውስጡ የያዘ ሲሆን ለጤናማ የአይን እይታ አስፈላጊ ነው፣ እንዲሁም የዳፍንት በሽታን ይከላከላል። በተጨማሪም ጤናማ የቆዳ ሴሎች እንዲኖረን ያደርጋል። በአምስተኛ ደረጃ ከፍተኛ የፋይበር ይዘት ስላለው ለጤናማ የምግብ መፈጨት እጅግ በጣም ጠቃሚ ነው። ስድስተኛ ከተክሎች ለሚገኝ ፕሮቲን ጥሩ ምንጭ ሲሆን ለዘይታማ የሰውነት አካሎቻችን እድገት እጅግ በጣም ጠቃሚ ነው ማለት ነው። ሌላው የፖታሲየም ይዘቱ እጅግ በጣም ከፍተኛ ሲሆን የነርቭ ግብረ መልስ በትክክል እንዲተላለፍ ይረዳን። ፈጣን አስተሳሰብ እንዲኖረን ይረዳን። በተጨማሪም ግልጽ አስተሳሰብም እንዲኖረን ያግዘናል። ሌላው በፎሊክ አሲድ የበለጸገ ወይም ደግሞ የተሞላ ሲሆን ለፅንስ እድገት እጅግ በጣም አስፈላጊ ነው። እንዲሁም በካልሽየም የበለጸገ ሲሆን ለአጥንት እድገት ጥንካሬ በጣም እጅግ በጣም አስፈላጊ ነው ማለት ነው። በመጨረሻም አስረኛ በቫይታሚን ሲ የበለጸገ ስለሆነ ቁስል ቶሎ እንዲያገግም ይረዳን፣ እንዲሁም ደግሞ ከኢንፌክሽን ይከላከላል። በተጨማሪም ደግሞ ጠንካራ በሽታ የመከላከል አቅም እንዲኖረን ያደርጋን ማለት ነው። እንግዲህ ቀይ ስር የሚበሉ ሰዎች ይሄን ያገኛሉ። ቀይ ስር የማይበሉ ሰዎች ደግሞ እኒህ የዘረዘርኳቸውን አያገኙም ማለት ነው። ስለዚህ ቀይ ስርን ተጠቀሙላለሁ። መልካም ምሽት።